ጦርነቱ መልኩን ቀየረ። የእግረኛው ውጊያ ሊጀመር ነው። ከአዲሱ ጦርነት በኋላ ምን ይከሰታል? የእስራኤልና ኢራን ወሳኝ ስትራቴጂ ምንድን ነው? በአንድ ጀንበር የጀመረው ጦርነት የዓለምን መልክ እስከ ወዲያኛው እየቀየረው ነው። የእስራኤልና አሜሪካ ጥምር ጥቃት በተሰነዘረ ቁጥር የኢራን አጸፋ እየከበደ፣ ነገሮች እየተካረሩ ነው። በተለይም አሁን በመካከለኛው ምስራቅ እየታየ ያለው የጦርነት መባባስ በዓለም አቀፍ የጂኦፖለቲካዊ ሁኔታ ላይ ታላቅ ለውጥ መምጣቱን የሚያሳይ ሲሆን በመላው ቀጠናው ያለውን የኃይል ሚዛን በመሰረታዊነት እየቀየረው ይገኛል። የአሜሪካው ኦፕሬሽን ኤፒክ ፈሪና የእስራኤሉ ኦፕሬሽን ሮሪንግ ላየን የተቀናጁ እርምጃዎች ጨምሮ ከፍተኛ ወታደራዊ ዘመቻዎች በአሜሪካና እስራኤል በኩል መጀመራቸውን ተከትሎ ዓለም የኢራን ሪፐብሊክ ላይ ታይቶ የማይታወቅ የተጠናከረ ወታደራዊ ኃይል ሲተገበር እያየች ነው። እነዚህ ግዙፍ የተቀናጁ ጥቃቶች ለአስርተ ዓመታት የዘለቀውን የተዳፈነ የጦርነት ሁኔታ ያፈረሱ ሲሆን በድብቅ ይደረጉ የነበሩ የውክልና ግጭቶችን እጅግ አውዳሚ በሆኑ የቦምብ ድብደባዎች ተክተዋቸዋል። እነዚህ ጥቃቶች የኢራን ከፍተኛ አመራሮች ላይ ሰፊ የሚሳኤል መሰረተ ልማቶችና በጥልቅ የተቀበሩ ወታደራዊ የእዝ ማዕከላት ላይ ያነጣጠረ ሲሆን በምላሹም ኢራን ያልተጠበቀ ጉልበቷን አሳይታለች። አሁን ታዲያ ይህ አስከፊ ግጭት ዓለም ላይ በተለይም መካከለኛው ምስራቅ ላይ ፈጣን ለውጦችን እያስከተለ ሲሆን ዓለም አቀፍ ገበያ ክፉኛ እየተጎዳ ነው። የነዳጅ ዋጋን ወደ ሰማይ እንዲያሻቅብ በማድረግ አጋርና ተቀናቃኝ ሀገራት ከፍተኛ የዲፕሎማሲ መንገዶችን እንዲፈልጉ ገፋፍተዋቸዋል። ግጭቱ እየከረረና እየሰፋ ሲሄድ ዓለም አቀፉ ማህበረሰብ የመጨረሻው ውጤት የቀጠናውን የደህንነት መዋቅር እንደገና እንደ አዲስ እንደሚቀርጽ በመገንዘብ ትንፋሹን ውጦ እየተከታተለ ይገኛል። በጠቅላላው ግን የላቀ ወታደራዊ ቴክኖሎጂ፣ ከፍተኛ የኢኮኖሚ ድክመትና ስር የሰደዱ የርዕዮተ ዓለም ጥላቻዎች ተደምረው በመቀላቀላቸው ምክንያት እጅግ ተለዋዋጭና ለመገመት አስቸጋሪ የሆነ የጦርነት አውድማን ፈጥረዋል። ሰሞነኛ በዛሬው ድንቅ ጥንቅሩ የዩናይትድ ስቴትስን የእስራኤልንና የኢራንን ታክቲካዊ እንቅስቃሴዎችና ስትራቴጂካዊ ስሌቶች በመተንተን አንድ በአንድ የጦርነቱን መልክ ያስቃኛቸዋል። በቆይታችን ተፋላሚዎቹ ሀገራት የሚመሩበትን መሰረታዊ መርሆችን መረምራለን። ታሪካዊ ቅሬታዎችና የቴክኖሎጂ እድገቶች በዘመናዊው የጦር ሜዳ ላይ እንዴት እንደሚገናኙም እናብራራለን። አሜሪካና ኢራን በቀጥታ ወደፊት ለፊት የእግረኛ ውጊያ ይገባሉ ወይ የሚለውን ጉዳይም እንዳስሳለን። በተጨማሪም ዓለም በጦርነቱ ምክንያት ምን ፈተና እየገጠማት ነው? ወደፊትስ እንዴት ይሆናል? በዝርዝር እንመለከታቸዋለን። እስከ መጨረሻው አብራችሁን ቆዩ። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ። አሁን በጦር ሜዳው ምን እየተፈጠረ ነው? አስከፊው የውጊያ ሂደትና ያልተመጣጠነው ጦርነት። በአሁኑ የጦር ሜዳ ላይ ያለው ትክክለኛ የውጊያ ሂደት እጅግ አስገራሚና ግልጽ የሆነ የወታደራዊ አቅሞች ንጽጽርን የሚያንጸባርቅ ሲሆን ከፍተኛ የቴክኖሎጂ የአየር ላይ የቦምብ ድብደባ ዘመቻ በጥልቀት ስር ከሰደደ የመከላከያ ስትራቴጂ ጋር በከፍተኛ ኃይል ሲጋጭ እያየን ነው። ዩናይትድ ስቴትስ እና እስራኤል አስገራሚ መጠን ያለው የፈንጂ መሳሪያዎች የለቀቁ ሲሆን የቅድመ ማስጠንቀቂያ ራዳር ስርዓቶችን፣ ውስብስብ የሆኑ የአየር መከላከያ ሲስተሞችንና ወሳኝ የእዝ ማዕከላትን በስርዓት ለማጥፋት በየቀኑ በመቶዎች የሚቆጠሩ የውጊያ በረራዎችን፣ ስትራቴጂካዊ የድብቅ ቦምብ አውሮፕላኖችን እንዲሁም ከባህር ላይ የሚተኮሱ ከፍተኛ ቁጥር ያላቸው ክሩዝ ሚሳይሎችን በመጠቀም ላይ ይገኛሉ። የእነዚህ ጥምር ጥቃቶች ጉዳይ ትክክለኛነት በተለይ የኢራንን ጦር ሙሉ በሙሉ እውር ለማድረግ
የአካባቢ ግንዛቤያቸውን በከፍተኛ ደረጃ ለመገደብ እንዲሁም አጠቃላይ የአየር ክልላቸውን ለተጨማሪ ጥቃቶች ሙሉ በሙሉ መከላከያ አልባ ለማድረግ ታስቦ የተነደፈ ነው። ይህ እጅግ የበላይነት ያለው የአየር ላይ ቁጥጥር ጥምር ኃይሉ የኢራንን ግዙፍ ወታደራዊ ኢንዱስትሪያዊ ተቋማት ያለምንም ርኅራሄ እንዲያፈርስ ያስችለዋል። ይህም የጦር መሳሪያ ማምረቻ ፋብሪካዎችን፣ የምድር ውስጥ የሚሳኤል ማከማቻዎችን እንዲሁም በደቡብ የባህር ዳርቻ ላይ የሚገኙ ቁልፍ የባህር ኃይል ቤዞችን መምታትን ያካትታል። በተቃራኒው የኢራን የጦር ሜዳ አካሄድ ፈጣን የማስወንጨፍ ስልቶችና በመላው ሰፊ የመካከለኛው ምስራቅ የጦር ቀጠና ውስጥ በከባድ መሳሪያ የታጠቁ ኃይሎችን በፍጥነት በማሰማራት ላይ የተመሰረተ ነው። ባህላዊ የሆኑ ተዋጊ አውሮፕላኖችን ተጠቅመው ሰማዩን ለመቆጣጠር ስለማይችሉ የኢራን ኃይሎች ባለስቲክ ሚሳይሎችን በፍጥነት ለመተኮስ ተንቀሳቃሽ ማስወንጨፊያዎችን ይጠቀማሉ። ከዚያም በፍጥነት በጥብቅ ወደ ተመሸጉ የተራራ ዋሻዎች በማፈግፈግ ይደበቃሉ። በተጨማሪም ኢራን የጦር ሜዳውን ስፋት አደገኛ በሆነ ሁኔታ ለማስፋት ሚሊሻዎቿን አንቅታለች። ይህም በጎረቤት ሀገራት በሚገኙ የአሜሪካ የጦር ቤዞች ላይ ጥቃቶችን ማዘዝን ያካትታል። የባህር ላይ ግዛቱም እንዲሁ በፍጥነት እጅግ ወሳኝና ገዳይ ግንባር እየሆነ መጥቷል። የኢራን የጥቃት ጀልባዎችና የተደበቁ ጸረ መርከብ ሚሳይሎች መርከቦችን አደጋ ላይ እየጣሉ ሲሆን በዓለም እጅግ ወሳኝ በሆኑ የኃይል መተላለፊያዎች ላይ አውዳሚ የሆነ እገዳን ለማድረግ ሙከራ እያደረጉ ነው። ይህ ተለዋዋጭ ሁኔታ የተለመዱ የግንባር የውጊያ መስመሮች የሌሉበት እጅግ በጣም አደገኛና ለመገመት አዳጋች የሆነ የጦር ሜዳን ይፈጥራል። በውጤቱም መስቀልቅልና አውዳሚ የሆነ አካባቢን አስከትሏል። አሜሪካና ኢራን የፊት ለፊት የጦር ሜዳ ውጊያ ሊያደርጉ ይችላሉ ወይ? በኢራን ግዛት ውስጥ መጠነ ሰፊ የሆነ የአሜሪካ የምድር ጦር ወረራ ሊኖር ይችላል የሚለው ጭምጭምታ ከዚህ እየሰፋ ካለው ዓለም አቀፋዊ ግጭት ውስጥ በጣም አነጋጋሪና በተሳሳተ መንገድ ከተነገሩ ጉዳዮች መካከል አንዱ ሆኖ ቀጥሏል። የጦርነቱን አስከፊነት ከሚያሳየው የአየር ላይ የቦምብ ድብደባ በተቃራኒ የኢራን ሎጂስቲካዊ፣ ስነ ህዝባዊና መልክዓ ምድራዊ እውነታዎች አሜሪካ አስባዋለች ለተባለው ባህላዊ ለሆነ የጦር ሜዳ የምድር ላይ ጦርነት የማይታለፉ ፈተናዎችን ይፈጥራሉ። ወታደራዊ ተንታኞችና የደህንነት ባለሙያዎች በተደጋጋሚ እንደሚያስገነዝቡት የኢራን ሰፊና ተራራማ መልክዓ ምድር እንዲሁም ግዙፍ አካላዊ ስፋት ታይቶ በማይታወቅ መልኩ ከፍተኛ የምድር ጦር ካልተሰለፈ የተለመደውን ወታደራዊ ወረራ ለማካሄድ ፈጽሞ የማይቻል ያደርገዋል። በአሁኑ ጊዜ ዩናይትድ ስቴትስ በመካከለኛው ምስራቅ መጠነ ሰፊ የሆነ የምድር ላይ ወረራ ለመጀመርም ሆነ ለማስቀጠል የሚያስችል በቂ የጦር ሰራዊት ክምችት የላትም። የባለሙያ ግምቶች እንደሚያመለክቱት ልዩ የቀጠናው ክፍሎችን፣ ምርጥ የልዩ ኃይል አባላትንና የግል ወታደራዊ ተቋማትን በአንድ ላይ በማሰባሰብ እንኳን ጠቅላላው ሊገኝ የሚችለው የአሜሪካ የምድር ጦር የኢራንን ግዛት ለማረጋጋትና ለመቆጣጠር ከሚያስፈልገው ቁጥር እጅግ በጣም ያነሰ ይሆናል። በተጨማሪም እግረኛ ጦርን እጅግ ጠበኛና መልክዓ ምድራዊ አቀማመጡ ምቹ ወዳልሆነ አካባቢ ማሰማራት እጅግ ከፍተኛ የሆነ የህይወት መጥፋትን እንደሚያስከትልና የረጅም ጊዜ ደም አፋሳሽ የሽምቅ ውጊያን እንደሚቀሰቅስ ይታመናል። ይህ ደግሞ ቀደም ሲል ከነበሩት ማብቂያ የሌላቸው ጦርነቶች እጅግ አውዳሚ ገጽታዎችን በበለጠና አደገኛ በሆነ ደረጃ የሚያስተጋባ ይሆናል። በዚህ ምክንያት የአሜሪካ ወታደራዊ አመራር አውዳሚ በሆነ የምድር ላይ ውጊያ ውስጥ ከመግባት ይልቅ ሙሉ በሙሉ የአየር ላይ የበላይነትንና እጅግ ትክክለኛ የሆኑ የርቀት ጥቃት መሳሪያዎችን በመጠቀም ላይ ትኩረት አድርጓል። የላቁና በራዳር የማይታዩ ተዋጊ አውሮፕላኖችን፣ አዲስ የተመረቱ የረጅም ርቀት ክሩዝ ሚሳይሎችንና ታይቶ የማይታወቅ የባህር ላይ የተኩስ ኃይልን በመጠቀም ዩናይትድ ስቴትስ የኢራንን ወታደራዊ አቅም ከሰማይና ከባህር ላይ ሙሉ በሙሉ ለማጥፋት እየሞከረች ነው። ምንም እንኳን ከዋሽንግተን የሚወጡ የፖለቲካ ንግግሮች አልፎ አልፎ በቴህራን ላይ ከፍተኛ የስነ ልቦና ጫና ለመፍጠር ሲሉ የምድር ላይ ኦፕሬሽኖች ሊኖሩ እንደሚችሉ ቢጠቁሙም የአሜሪካ ወታደሮች በመሬት ላይ የሚሳተፉበት የጦር ሜዳ ጦርነት በተግባር ሊከሰት የሚችልበት እድል እጅግ በጣም ጠባብ ነው። በጠቅላላው የአሜሪካ ስትራቴጂ ሙሉ በሙሉ ግልጽ ነው። እነሱም ከፍተኛ የሆነ የመሰረተ ልማትና ወታደራዊ ጉዳትን በርቀት ማድረስ እንዲሁም ማሸነፍ ከማይቻልና አድካሚ ከሆነ የምድር ላይ ጦርነት ጋር ተያይዞ የሚመጣውን የፖለቲካ ተቃውሞና የሰው ሕይወት ጥፋት ሙሉ በሙሉ ማስወገድ ነው።
የእስራኤል ወሳኝ ስትራቴጂ በቴህራን የስርዓት ለውጥ መምጣትና ደካማ ኢራንን መፍጠር። በዚህ አደገኛ ጦርነት ውስጥ የእስራኤል አደገኛ አቀራረብ በከፍተኛ ሁኔታ በታሰበበትና ሁለት ገጽታ ባለው ስትራቴጂ የሚመራ ነው። ይህ ስትራቴጂ የኢራንን ስጋትነት በዘላቂነት ለማስወገድ ያለመ ሲሆን ይህም ሙሉ በሙሉ ውስጣዊ ውድቀት እንዲፈጠር በማድረግ ወይም ሀገሪቱን መዋቅራዊና ወታደራዊ በሆነ መንገድ በማፈራረስ ነው። የእስራኤል የፖለቲካና ወታደራዊ ተቋማት የመጨረሻ ተስፋ የሚያደርጉት ግልጽ የሆነ የስርዓት ለውጥ እንዲመጣ ነው። ይህም የሚሆነው በውጭ ወራሪ ኃይሎች አማካኝነት ሳይሆን ይልቁኑ በማያቋርጥ የውጭ ወታደራዊ ጫና ምክንያት በሚፈጠር የውስጥ ህዝባዊ አመጽ ስርዓቱ እንዲለወጥ ነው። እስራኤል ከፍተኛ የኢራን አመራሮችን በማስወገድ የመገናኛ አውታሮችን ሙሉ በሙሉ በማጥፋትና የውስጥ የደህንነት መዋቅሮችን በማፍረስ በሀገሪቱ ውስጥ መስቀልቅል የሆነ የስልጣን ክፍተት ለመፍጠር እየሞከረች ነው። ይህ ስሌት በከፍተኛ የኢኮኖሚ ንረት፣ የዋጋ ግሽበት እንዲሁም እጅግ አሳሳቢ በሆነ የሀብት እጥረት ክፉኛ እየተሰቃየ ያለው የኢራን ህዝብ የተፈጠረውን ትርምስ እንደ መልካም አጋጣሚ በመጠቀም የደከመውን የሃይማኖት አባቶች መንግስት ይገለብጠዋል በሚል ጠንካራ እምነት ላይ የተመሰረተ ነው። ሆኖም ወታደራዊ የታሪክ ምሁራንና ተንታኞች እንደሚናገሩት ከሆነ የአየር ላይ ዘመቻዎች ብቻቸውን ከውስጣዊ የፖለቲካ መፈረካከስ ጋር እስካልተጣመሩ ድረስ የአንድን መንግስት ሙሉ ውድቀት ማምጣት በታሪክ እጅግ አስቸጋሪ ነው። በአጭር ቀናት ሙከራ ደግሞ ይህንን ግትር የታሪክ እውነታ በመቀበል እስራኤል እጅግ ውጤታማ የሆነ አማራጭ ስትራቴጂን በጥንቃቄ አዘጋጅታለች። ይህም ኃይሏን የማሰራጨትም ሆነ ጎረቤቶቿን የማስፈራራት አቅሟን ለበርካታ አስርት ዓመታት ሙሉ በሙሉ የተነጠቀች በመሰረቱ እጅግ ደካማ የሆነች ኢራንን መፍጠር ነው። አሁን ያለው መንግስት ይህንን ማያቋርጥ ጥቃት ተቋቁሞ መትረፍ ቢችል እንኳን ከበፊቱ ማንነቱ እጅግ የኮሰመነና ባዶ የሆነ ጥላ ሆኖ ይወጣል የሚል እምነት አላቸው። የኢራን ግዙፍ የባለስቲክ ሚሳኤል ክምችቶችን በስርዓት ማጥፋት በፋርስ ባህረ ሰላጤ ውስጥ ያላትን የባህር ላይ ኃይል ማሳያ ንብረቶች ላይ ያነጣጠረ ውድመት ማድረስና የኒውክሌር ተቋሞቿን ክፉኛ ማዳከም ኢራንን ያዳክማል ይላሉ። የተዳከመች ሆና የምትወጣ ኢራን ደግሞ በስትራቴጂካዊው የሆርሙዝ ሰርጥ ላይ ያላትን ወሳኝ ተጽዕኖ ወዲያውኑ የምታጣ ሲሆን እንዲሁም ሐማስ፣ ሁቲና ሂዝቦላህን የመሰሉ ቀጠናዊ አጋሮቿን የገንዘብ ድጋፍና የላቁ የጦር መሳሪያዎች ድጋፍ እንዲቋረጡባቸው ያደርጋል። ስለዚህ የስርዓት ለውጥ የመምጣቱ የመጨረሻ ስትራቴጂ እጅግ አስቸጋሪና ብስጭት የሚፈጥር ቢሆንም እንኳን የኢራንን ወታደራዊና ኢኮኖሚያዊ መሰረቶች የማዳከሙ ሁለተኛ ደረጃ ስትራቴጂ የእስራኤልን ስትራቴጂካዊ የቀጠና የበላይነት ያረጋግጣል። እንዲሁም የድንበሮቿን የረጅም ጊዜ ደህንነት ዋስትና ይሰጣል ተብሎ ታምኖ እየተሰራበት ይገኛል። የኢራን ወሳኝ ስትራቴጂ በጽናት መቆምና የቀጠናው ወሳኝ አካል መሆን። አሜሪካና እስራኤልን ባጣመረው ጥምር ኃይል በኩል እየመጣባት ካለው እጅግ ከፍተኛ የሆነ የቴክኖሎጂና የቁጥር የበላይነት ፊት ኢራን በጥልቅ ስር የሰደደና ባህላዊ መሰረት ያለውን የጽናት ስትራቴጂ ተግባራዊ አድርጋለች። ይህ ጥቃትን በበረታ ክንድ የመቋቋም መርህ ከተለመዱት ወታደራዊ የድል ጽንሰ ሀሳቦች ይልቅ ለፍጹም ሕልውናና መትረፍ ቅድሚያ የሚሰጥ ሲሆን መደበኛ በሆነ መንገድ እጅ ሳይሰጡ ይህንን አስከፊ ጥቃት መቋቋም መቻል በራሱ ታሪካዊ ድል ነው በሚል መሰረታዊ እምነት ላይ ትኩረቱን ያደርጋል። የኢራን ወታደራዊ እቅድ አውጪዎች ከምዕራባውያን ጠላቶቻቸው የተለመደና ከፍተኛ የቴክኖሎጂ የታጠቀ የተኩስ ኃይል ጋር እኩል መመጣጠን እንችላለን የሚል ምንም አይነት የውሸት ቅዠት የላቸውም። ከዚህ ይልቅ በጠላት ጥምር ኃይል ላይ ቀጣይነት ያለው የፖለቲካና የኢኮኖሚ ኪሳራ ለማድረስ ታስቦ በተዘጋጀ ጽናት፣ የስነ ልቦና ጦርነትና ያልተመጣጠነ የበቀል እርምጃ ላይ ሙሉ በሙሉ ያተኩራሉ። ኢራን የድሮን ፋብሪካዎችንና የባለስቲክ ሚሳይል ማስወንጨፊያዎችን ጨምሮ ወሳኝ ወታደራዊ ንብረቶቿን በጥልቀት በተመሸጉ የምድር ውስጥ ቤዞች በመደበቅ እንዲሁም በኢራቅ፣ ሶሪያ፣ ሊባኖስና የመን ውስጥ የተዘረጋውን ግዙፍ አጋር የሚሊሻዎች አውታር በመጠቀም የጠላትን ኃይል ለማዳከም ትጥራለች። ዋናው ዓላማ ማዕበሉን ማሳለፍና ሀገሪቱ አሁንም እንዳልተንበረከከችና ኦፕሬሽኖችን ማካሄድ እንደምትችል ለዓለም ለማሳየት ቀጣይነት ያለው የበቀል ጥቃቶችን ማቆየት ነው።
ባላስቲክ ሚሳይሎችን ማስወንጨፍና የአጥፍቶ ጠፊ ድሮኖችን በቀጠናው ወታደራዊ ተቋማት ላይ ማሰማራት ወሳኝ የሆኑ ሁለት ጥቅሞችን ይሰጣል። አንደኛው በስጋት ውስጥ ላለው የሀገር ውስጥ ሕዝብ ዘላቂ ጥንካሬን ማሳየት ሲሆን፣ ሁለተኛው ደግሞ የጠላት ጥምር ኃይልን የፖለቲካ ፍላጎት ቀስ በቀስ ለመስበር መሞከር ነው። የኢራን አመራር ጦርነቱን ሆን ብሎ በማራዘም በዩናይትድ ስቴትስ ውስጥ እያደገ የመጣውን ጸረ ጦርነት ስሜት ውጤታማ በሆነ መንገድ ለመበዝበዝና በከፍተኛ ሁኔታ ከተረበሸው የነዳጅ ገበያ የሚመጣውን አስከፊ ዓለም አቀፋዊ የኢኮኖሚ ቀውስ እንደ መሳሪያ ለመጠቀም እቅድ ይዟል። ወደ ሰማይ ያሻቀበው የድፍድፍ ነዳጅ ዋጋ ኢራን በወሳኝ የባህር ላይ ማጓጓዣ መስመሮች ላይ ሆን ብላ በምትፈጥረው ስጋት ተባብሶ ቴህራን በምዕራባውያን ላይ የምትጠቀመው እጅግ በጣም ኃይለኛው የኢኮኖሚ መሳሪያ ሆኖ እያገለገለ ይገኛል። የኢራን የመጨረሻ ተስፋ በቀላሉ የጠላቶቿን የፖለቲካ ትዕግስት አስጨርሶ ማሸነፍ ነው። ይህም የሀገር ውስጥ ጫና፣ እጅግ እየጨመረ የሄደው የነዳጅ ዋጋና እየጨመረ የሚሄደው የጥምር ኃይሉ የሰው ሕይወት ኪሳራ በመጨረሻ ዋሽንግተንንና ኢየሩሳሌምን የአየር ዘመቻውን እንዲያቋርጡ ያስገድዳቸዋል። ይህም ክፉኛ የተመታው መንግስት ፍጹም በማይበገር ጽናት አማካኝነት የተገኘ ድል መሆኑን እንዲያውጅ ያስችለዋል በሚል ትልቅ ግምት ላይ የተመሰረተ ነው። የዓለም አቀፍ የኢኮኖሚ ውድቀትና አሳሳቢው ሁኔታ። የዚህ ከባድ ወታደራዊ ግጭት አስከፊ መዘዞች ከመካከለኛው ምስራቅ ደም አፋሳሽ መልክዓ ምድር እጅግ በጣም የራቀ ሲሆን ዓለም አቀፍ የኢኮኖሚ ስርዓት ላይ ጥልቅና ከፍተኛ አውዳሚ የሆኑ ድንጋጤዎችን እየላከና ዓለም አቀፍ ንግድን በመሰረታዊነት እያስተጓጎለ ይገኛል። በጣም አፋጣኝ የሆነው በግልጽ የሚታየውና በሁሉም ዘንድ የሚሰማው የግጭቱ ውጤት የዓለም አቀፍ የነዳጅ ዋጋ በአስደናቂ ሁኔታ ማሻቀቡ ነው። ወሳኝ የሆኑት የፋርስ ባህረ ሰላጤ ስፍራዎች በአንድ ጀንበር ከፍተኛ ውድድር ወደሚካሄድበት የጦር ቀጠናነት በመቀየራቸው እንዲሁም እጅግ አስፈላጊ በሆነው የሆርሙዝ መሬት ላይ በሚያንዣብብ ቀጣይነት ያለው መዘጋት ስጋት ምክንያት ዓለም ለአስፈላጊ የዘይትና የተፈጥሮ ጋዝ አቅርቦቶች ላይ አስከፊ የሆነ መስተጓጎል አደጋ ተደቅኖባታል። ቀድሞውንም በኃይልና በነዳጅ ተጋላጭነቶች ክፉኛ እየታገሉ የነበሩት የአውሮፓና የእስያ ገበያዎች አሰቃቂ የዋጋ ንረትን የተመለከቱ ሲሆን ይህ ሁኔታ ሰፊ የሆኑ የኢንዱስትሪ መዘጋቶችን የሚያስከትልና አደገኛ የሆኑ የዋጋ ግሽበት ጫናዎችን በዓለም አቀፋዊ ደረጃ ክፉኛ የሚያባብስ ነው። የእነዚህ ወሳኝ የባህር ላይ ሎጂስቲክስ አውታሮች መስተጓጎል በኃይል አቅርቦት ላይ ብቻ ተጽዕኖ ከማሳደር አልፎ ዓለም አቀፍ የአቅርቦት ሰንሰለቶችን ያቃውሳል። አስፈላጊ ሸቀጦችን፣ የግብርና ምርቶችንና የዕለት ተዕለት የፍጆታ ዕቃዎች ማጓጓዝን በከፍተኛ ደረጃ አዘግይቷል። እጅግ በፍጥነት እያሻቀበ ያለው የባህር ላይ የደህንነት ወጪና ግዙፍ የንግድ መርከቦችን መንገድ ለማስቀየር የሚደረገው ጥረት በዓለም አቀፍ የማጓጓዣ ኩባንያዎች ላይ እጅግ ከፍተኛ የሆነ የፋይናንስ ሸክም የሚጨምር ሲሆን እነዚህ ወጪዎችም ወደ ዕለታዊ ተጠቃሚዎች የሚተላለፉ ናቸው። በድንጋጤ ውስጥ በሚገኙ ገለልተኛ ሀገራትና ዓለም አቀፍ ድርጅቶች የሚደረጉ ዲፕሎማሲያዊ ጥረቶች በአሁኑ ጊዜ እጅግ በተፋጠነ ሁኔታ እየሰሩ ሲሆን በዓለም አቀፉ ኢኮኖሚ ላይ የማይቀለበስ ጉዳት ከማድረሱ በፊት ሰብአዊ የተኩስ አቁሞችን ለማስጀመር በተስፋ መቁረጥ ስሜት እየሞከሩ ይገኛሉ። ሆኖም ወደፊት ያለው ሁኔታ አሁንም እጅግ አስፈሪ በሆነ እርግጠኛ አለመሆን ተሸፍኖ ይገኛል። የማያቋርጠው ወታደራዊ ጫና ውሎ አድሮ የኢራን መንግስትን የውስጥ ውድቀት ያመጣል ወይስ ደም አፋሳሹ ግጭት ቀስ በቀስ የሁሉንም ወገኖች አቅም ወደሚያሟጥጥ መቀዛቀዝ ይለወጣል የሚለው አሁንም አይታወቅም። ሊካድ የማይችለው ግልጽ የሆነው ነገር ግን ዓለም በድንገት እጅግ በጣም ተለዋዋጭ ወደሆነ አዲስ ዘመን ውስጥ መግባቷ ነው። እናም የዚህ ጦርነት መፍትሄ ለሚቀጥሉት 10 ዓመታት የዓለም አቀፉን ጂኦፖለቲካዊና ኢኮኖሚያዊ እውነታዎችን ያለምንም ጥርጥር የሚወስን ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል።
እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መተን ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ።